فإذا تقرر هذا فلا يهولنكم قول المشبهة إن القول بأن الله موجود من غير أن يكون متصلا بالعالم ولا منفصلا عنه ولا داخله ولا خارجه نفي لوجود الله. مشبهات نيا أهل السنة والجماعة من اللالن الله سبحانه وتعالى كاكتاچاوچ አንዱም ላይም አይሰፍርም። ይሄንን ከውን የተባለው ነገር ሁሉ ያስገኘው እሱ ነው። خالق الكون ካኢናትን እንዳለ ያስገኘው እሱ ነው። አንዱም አቅጣጫ ላይ አይሰፍርም። ውስጥ ነው ያለው ወይስ ደግሞ ዓለም የሆነ ቦታ ይዞ እሱ ደግሞ ከዓለም በሌላ አቅጣጫ ነው ያለው የሚባልም አይደለም። ከዓለም ውጪ ሆኖ ከዓለም በላይ ከዓለም በታች ከዓለም በስተግራ በስተቀኝ በስተፊት በስተኋላ የሚባልም አይደለም። إذا لا يوصف لا بالدخول ولا بالخروج ዓለም ውስጥ ገብቶ የሆነ ቦታ ላይ ነው የሆነ ዛውያ ላይ ነው አይባልም። አላህ ከዓለም ውጭ ሆኖ በዓለም በሆነ አቅጣጫው ላይ ነው አይባልም። በውጭም በውስጥም አይገለጽም። ይሄንን ስንናገር ምን ይላሉ ሙሸቢሃዎች? እንዴ ውስጥም ካልሆነ ውጭም ካልሆነ ላይም ካልሆነ ታችም ካልሆነ ፊትም ኋላም ቀኝም ግራም ካልሆነ እኮ የለም ማለት ነው ይላሉ። ይሄ አባባላችሁ አላህ እንደኛ ካልሆነ የሚገባ የሚወጣ ላይ ታች የሚሆን ወይን ከስድስቱ አቅጣጫዎች አንዱን ሚይዝ ካልሆነ የለም እንደማለት ነው። ወልዒያዙ ቢላህ ይሄ አላህ እኔን ካልመሰለ የለም ማለት ነው። ይሄ ኩፍር ነው።